AI ማለት ምን ማለት ነው? ስሙን ስንተነትነው A artificial I intelligence artificial intelligence ማለት ነው። artificial ያው artificial የውሸት intelligence ደግሞ የማሰብ ችሎታ ማለት ነው። ሲገጣጠም artificial የማሰብ ችሎታ ወይንም የውሸት የማሰብ ችሎታ። ሰው ሲያስበው የእውነት ኮምፒውተር ሲያስብ ደግሞ የውሸት ወይንም artificial ተብሏል። ስለዚህ ኮምፒውተሮች እንደ ሰው ማሰብና ውሳኔ መወሰንን የሚማሩበት መንገድ artificial intelligence ወይንም AI ይባላል። እዚህ አረፍተ ነገር ውስጥ አራት ትላልቅ ራሳቸውን የቻሉ መሰረታዊ ነገሮች አሉ። ኮምፒውተር፣ እንደ ሰው ማሰብ፣ ውሳኔ መወሰን እና መማር። እንዴት ነው ኮምፒውተር እንደ ሰው ተምሮ፣ እንደ ሰው አስቦ፣ እንደ ሰው ውሳኔ መወሰን የሚችልበትን መንገድ ለመረዳት ወይንም ወዴት አቅጣጫ እየሄደ እንዳለ ለመከታተል አንድ አማራጭ ቀርቦለታል።